ጥሩሃብ ጸጋ ሸንተረር ወንዙ ሸጥሽ ሰላምን ያጎናጽፋል ሰርካዲስ ደምግባትሽ የሀቅ እውነት ምድር የእምነት መጎናጸፊያ። ሌላው ነገር ኬት አገኘሽ ማለት ማን አለባበስ ይወደድከው? ማሻአላ ደስ ይላል። አረ ማሻአላ አልኩኝ እኮ በቃ ማሻአላ ካልኩኝ በቃ በቂ ደስ አልፍ ያለው ኢትዮጵያ ላይ እየኖርን ያለ ነው። የመቻቻል የሚባለውን ነገር አለ አይደለ? መከባበር የሚባለውን ነገር አንዱ የአንዱን ማክበር የሚባለውን ነገር በእንደዚህ አይነት ጊዜ በማሳየትሽ በጣም ሹክረን አልፊ እናመሰግናለን። አንድ ሺህ እሺ፣ እኔም አመሰግናለሁ። በእርግጥ እኔ ከ7 ዓመቴ ጀምሮ አባቴ ዛሬ 20 ምናምን ዓመት ነው ካረፈ ከሞተ ማለት ነው። ግን ከ7 ዓመት ጀምሮ ያጾመኝ ነበረ። ጎበስ ጿሚዎች ነን እና ከዛን ጊዜ ጀምሮ ስለሆነ ጠንካራን ተደብቀንም አልበላንም ምናምን ዘይርሽ ማየት ነው ሁሌ የምሻው እናቴ በስቶ خلينا نرجع ليه ما عندنا فرق اشتغل بس فجاكارو ستار بتكون هي الخيار الافضل لك في رمضان. طبعا في اللعبه تقدر تسوي طاوله خاصه فيك وتقدر كمان تتواصل معاهم في الدردشه الصوتيه داخل اللعبه. فحملوا جاكارو ستار واستمتعوا. سلامش لسانا واقي سايل كيف نقصو بس ولجبيت سيبك تيا يا عيني باقرو سينكراتت مكبر يا بري لا موجو مكنو سيدكو قبري بكاي وحزن سيقباو ايهوين كمي باقري إثيوبيا ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ እንደምታዩት በጣም ምር ብሎብኝ እንዴት እኔ እንጃ እንዴት ልግለጸው፣ በጣም ቆንጆ እንደሆንኩ ነው እየተሰማኝ ያለው። ለካ እናንተ እንደዚህ ሂጃብ አባያ ምናምን ያምርብኛል፣ ተሳክቶልኛል። ዛሬ በጣም ትልቅ ቦታ ነው ያለሁት፣ በጣም ደስ የሚል ቦታ፣ ብዙ ሰዎች በጣም የሚወዱት፣ ብዙ ሰዎች የሚመጡበት፣ የሚገባበዙበት፣ የሚዝናኑበት፣ ብቻ እንዴት ብዬ ልግለጸው፣ በጣም ደስ የሚል ቦታ ላይ ነው ያለሁት እና እዚህ ቦታ ላይ ደግሞ የተገኘሁት በምክንያት ነው። በጣም ነው ደስ ያለኝ እዚህ ቦታ በመገኘቴ እና ያው እዚህ ጋር የተገኘሁት ባይዘዌ በጣም ብዙ ነገሮች አሉ እዚህ ጋር እንደዚህ ለማድረግ እናወራበታለን። እሱን ቁጭ ብለን በሰፊው አሁን ግን ቁጭ እንልና እናወራበታለን። ሌላው ነገር ኬት አገኘሽ ማለት ማን አለባበስ ይወደድከው? ማሻአላ ደስ ይላል። አረ ማሻአላ አልኩኝ እኮ በቃ ማሻአላ ካልኩኝ በቃ በቂ ደስ አልፍ ያለው ትንሽ እዚህ ጋር ትሸፍኛለሽ። በቃ ብቻ ነበረች። እንዴት እንደዚህ በቃ አሪፍ። ያው እኔ እንግዲህ ብዙም ስለማላውቅበት ነው ሶሪ። ከበቂ በላይ ማለት ምን መሰለሽ፣ አሁን ይሄ ምንን ያመለክታል መሰለሽ? ይሄ የኢትዮጵያ ላይ እየኖርን ያለ ነው የመቻቻል የሚባለውን ነገር አለ አይደለ? መከባበር የሚባለውን ነገር አንዱ የአንዱን ማክበር የሚባለውን ነገር በእንደዚህ አይነት ጊዜ በማሳየትሽ በጣም ሹክረን አልፊ እናመሰግናለን። አንድ ሺህ ማለት ነው። እሺ፣ እኔም አመሰግናለሁ። እባክሽ ጾመሻል፣ ደክመሻል። ውይ እኔ ባይሆን አንተ እና እንዴት ነህልኝ? አለው ይመስገን። አንድ 30 ደቂቃ ምናምን ይቀረናል ነው 20 ደቂቃ ምናምን ይቀረናል መሰለኝ። በጣም አሪፍ ሰዓት ነው የመጣው። ወይዘዌ ቶሎ መጣው። ቆንጆ ሰዓት ነው የመጣው። ያው ሰዎችም እየገቡ ነው። ብዙ ተገብቻ ነው ሰው ያለው፣ ግን የሚገርምህ ክርስቲያን ሰዎች አሉ። እሺ እዚህ በነገራችን ላይ ቤቱ ባቡሌመን በጣም
ይወዱታል፣ ሰዎች ይወዱታል። አልጠበኩም ማለት እዴ መንዲን ማይወዳለ እንደ ኢትዮጵያ ውስጥ ቁጭ ብሎ እኮ መንዲን ማይወድ የለም እኮ መንዲ። እኔ እንደዚህ ለብሼ የመጣሁት በቃ ማስገባት አይቻልም ምናምን ብዬ አስቤ ነበረ። ሲቀጥል ደግሞ አንተም ምን አይነት ፊሊንግ ያሳየኛል ምናምን ብዬ አስቤ ነው። በነገራችን ላይ ቤቱ ምንም አይነት ልብስ ለብሰሽ ልትገቢ ትችያለሽ። በእርግጥ ግን ዋናው የአንቺ አስተሳሰብ ደስ ይላል ማለት ቦታውን አክብረሽ ቦታውን መስዬ ልምጣ በማለትሽ። በእርግጥ ይሄ መስጅድ ወይ ምናምን አይደለም፣ የሙስሊሞች ሬስቶራንት ነው። ግን ቢሆንም ግን ሙስሊም ስለሚበዛ ደግሞ እና ደግሞ ጾምም እንደመሆኑ መጠን ይሄን አክብረሽ ስለመጣሽ የእውነት በተመልካቾችሽ ፊት እናመሰግናለን፣ በእነሱ ስም ማለት ነው። እሺ እኔ ምርጥ ጓደኛ፣ እኔም አመሰግናለሁ። እንደዚህ አይነት አስተያየት መቀበል ራሱ በጣም ደስ የሚያሳይ ነገር ስለሆነ ፀሐዩ በጣም ከባድ ነው። ጾሙ አይከብድም፣ ብዙ አይከብድም፣ ግን ፀሐዩ ይከብዳል። አይዞክ በርታ፣ እየተጋገዝን እናልፈዋለን። ይህንን ጾም ያው ለመልካም ነገር ስለሆነ ኖርማል አዎ በደንብ እንጂ ግድ ነው። ያው በጾም በጣም ለሰው ልጅ ጾምና ጸሎት ግዴታ ነው። ጾም ከሌለማ እንዴት ነው የምንኖረው? አይሆንም። እና ያው አሪፍ ነገር ነው ማለት ብዙ የምናተርፍበት ነገር ነው ብዬ አስባለሁ። በጾም ከወዳጆቻችን ጋር ሰላም የምንሆንበት ነው። እንዲሁም ከፈጣሪ ጋር እጅግ በጣም ብዙ የምናወራበት ጥያቄዎቻችን መልስ የምናገኝበት ምናምን ነው ብዬ ስለማስብ ለሰው ልጅ ጾም፣ ጸሎት እጅግ በጣም አስፈላጊ ነገር ነው ብዬ አስባለሁኝ እና ሁሉም በየሃይማኖቱ ቢጸልይ፣ ሁሉም በየሃይማኖቱ ቢጾም ለህይወቱ በጣም አስፈላጊ ነው። እንዲሁም ደግሞ ህይወቱ ላይ ያለ ጥያቄ በሙሉ ይመለስለታል ብዬ አስባለሁ እንደ ራሴ። ትክክል ነው የገለጸችው እና ይሄ ግዴታ ነው። ዛሬ ልታስፈጥሪ መተሻል። ዞሮ ዞሮ ከኔ ጋር አብረሽ ማፍቀርሽ አይቀርም። እኩል ጾመሻል ከኔ ጋር ሰዓቷን አልበላሽም እስካሁን ወይስ እንዴት ነው? ልታጭበረብሪ ነው? መሳለሽ ባለው ሀሳቡ ራሱ ያስፈጣኛል። በጣም ነው ደስ ያለኝ። በጣም ነው የማመሰግነው። አረ አብረን ነው የምናፈጥረው እንጂ ነገር እና ያው እኔ በጣም ደስ ብሎኛል። እኔ ራሴ ሀሳቤን ስለተቀበልክኝ እና እዚህ ባልኩ ሰዓት አይደለም ካልኩ ሰዓት ቀደም ብለህ ኢቨንት ስለተገኘ ራሱ እጅግ በጣም ነው የማመሰግነው። እንግዲህ ጠሪ አክባሪ ነው የሚባለው ተረት አለ አይደለ? እሱን ያው የእውነት ስናደርገው እንግዲህ ጠራችን አክብረን ደግሞ በጊዜ መምጣት ነው። ባይዘዌ በጣም ሰዓት አክባሪ ልጅ ነው፣ ቀጠሮ አክባሪ ልጅ ነው። እንጃ እንዴት ብዬ መግለጽ እንዳለብኝ አላውቅም። በጣም በጣም ጥሩ ባህሪ ያለው ሰው ማለት እና ቴንኪዩ። ምስጋና ኪስ አይገባም። በድጋሚ እኔ ለምዶብኝ ነው በቃ ምስጋና ቴንኪዩ። በሆነ ነገር ነው የምፈልገው። طيب خلينا نرجع لي ما استرف بس በሱ ካልሆነ አይመጣውም። ሰዓት ስንት ሆነ? 10 ደቂቃ ይቀረናል። በነገራችን ላይ መግሪብ ሊደርስ 10 ደቂቃ ይቀረናል። አራበኝም፣ አሁን ደህና ነኝ። ትንሽ ምንድነው ማታ እራት አልበላሁኝም ነበር። ሱፍርም እንዳጋጣሚ በጣም ድካም ላይ ስለነበርኩኝ ግን 10 ደቂቃ እንችላለን። ችግር የለም። በጣም ብርቱ ነህ። እራት ሳይበላ ከዛ ደግሞ ሌሊት ይበላል። በነገራችን ላይ እንትን ነው ጾም ስለሆነ ብቻ ሳይሆን እኔ ከዛም በፊት ምግብ ላይ አዳፕት አድርጌዋለሁ፣ ልምድ አድርጌያለሁ። በጣም ረጅም ሰዓት ያለ መብላት ልምድ አድርጌያለሁ። ለረጅም ለአንድ ለሁለት ዓመት ተቸገርኩኝ እንጂ ከዚህ በላይ ከሰውኩ የመቀንጨር በሽታ ያለብኝም ነው የሚመስለው እኮ። ግራ ነው የሚገባው። አንዳንዴ የራሳችን ላይ መቀለድ አለብን። ግድ ነው። ራሳችን ላይ ካልቀለድን አይገፋም ይሄ ኑሮ። እንዲህ አይነት ልምድ የለኝም የመቀመጥና እግር እኮ ላልፎ የሁላችሁ እሱ ብዙ ልምድ ስላለው ተመችቶታል። እኔ ግን ተሰበረ እግሬ። ልምድ የለኝማ። ትራስ ስላልግልሽ ሬት ኦኬ፣ እንደዚህ ቀምጣለሁ፣ ችግር የለውም። እንደ ተንከባካቢ ጓደኛ ይስጣችሁ። አሜን በሉ። ይደርሳል። ባይዘው አሜን ከተባለ አመሰግናለሁኝ። እና ማይጠይቅ ጠይቅ መሰለክ በእንደዚህ አይነት ማለት በእንደዚህ አይነት በጾም ጊዜ
በረመዳን ጾም ጊዜ የማትረሳው ወይም ደግሞ በቃ ከውስጥ የማይጠፋ ነገር ነው ብለህ የምታስበው የምታስታውሰው ነገር ገጥሞካል? ብዙ ጊዜ እንደዚህ አይነት ጥያቄ ሲጠይቅ አብዛኛው ህፃን ሆነን ተደብቀን በልተናል ምናምን የሚለው ነገር ነው ሊሆን የሚችለው። በእርግጠኛ ህፃን ስለሆንክ ያው አንዳንዴ የልምምድ ጊዜ የሚባለው አለ አይደለ? ኦልሬዲ ከ7 ዓመት በኋላ መጾም አለበት ይባላል እና ግን የልምምድ ጊዜው ላይ አንዳንዴ ትንሽ እጥፍት ያለሽ። በእርግጥ እኔ ከ7 ዓመቴ ጀምሮ አባቴ ዛሬ 20 ምናምን ዓመት ነው ካረፈ ከሞተ ማለት ነው። ግን ከ7 ዓመት ጀምሮ ያጾመኝ ነበረ። ጎበስ ጿሚዎች ነን እና ከዛን ጊዜ ጀምሮ ስለሆነ ጠንካራን ተደብቀንም አልበላንም ምናምን። ረመዳን ላይ ምንም ሊያጋጥምሽ አይችልም ማለት ረመዳን ሲጀመር የኸይር ወር ነው። ከ12 ወሮቹ የተመረጡና የርዝቅ ወር ነው እና ኸይር ነገር ብቻ ነው ሊያጋጥምሽ የሚችለው። ፍቅር ነው ከተጣላሽው ሰው ጋር አመቱን ሙሉ ተኮራርፈሽ ከነበረ ጾምሽ የማይቀበልበት ኦልሬዲ አፉ ካልተባባልሽ ያ ማለት ይቅር ካልተባባልሽ ማለት ነው። ሶ የኸይር ወር ነው። ሁሌ ጥሩ ነገር ነው ሊገጥምሽ የሚችለው ማለት ነው። ምንም ሌላ ወጣ ያለ አጋጣሚ ሊገጥመን አይችልም። አዎ ልክ ነህ። ግን አንዳንድ ጊዜ ደግሞ ሳናስበው አዛን አለ የተፈጥሮ ሀብት ጸጋ ሸንተረር ወንዙ መጀመሪያ ግን አንተ በደንብ ብላ ሰላምን ያጎናጽፋል። አለም ባቲኝ የምበላለው ነው መሰለኝ። የሀቅ እውነት የሚጠጣ ነገር ፈለግ የእምነት መጎናጸፊያ አለቃ እናት የደግነት ማሳያ የሰው ልጅ መታያ ኢትዮጵያ። እና እንዴት ነሽ? አቋረጥኩሽ፣ በጣም ይቅርታ። ይኸውልሽ ምን ይላል መሰለሽ አረብ ምን ይላል መሰለሽ ከሁሉም በፊት ነፍስሽ ቀድማን ይላል። አንዳንዴ ሲቀልዱ ይሁን ምን ይሁን አላውቅም እና ቀደመ እንትን እኔም እንዲህ ሲባል ሰምቻለሁ። ማለት አዛን ሲል የግድ መብላት አለብክ ቶሎ አይደል? ነፍስሽን እንትን ማለት የለብሽም፣ መበደል የለብሽም። ወዲያው ባገኘሽው ፊት ለፊት ቴምር ካለ ቴምር፣ ከሌለ ደግሞ በውሃ ማፍጠር አለብሽ መጀመሪያ። ስለዚህ ኖርማል ነው ማለት ነው። የእሱ መቻኮል አያስገርምም ለማለት ያክል ነው። አዎ እንዴ 10 ምናምን ሰዓት ጾመን። አይ በጣም ጠንካራ ነህ፣ ጎበዝ ነህ። ቅድም ግን የሆነ ወሬ ላውራ ነበር አላስጠፋብኝ መሰላችሁ? የሆነ ያንን ብድግ ስታደርገው ማውራው ጠፋኝ። እሺ የሆነ ጥያቄ ጠይቀህ ነበረ። ምን ነበረ? አዎ መጣልኝ፣ አስታውስኩኝ። ማለት ያው አንዳንድ ጊዜ ፈተናዎች ይገጥማሉ። ለምሳሌ አሁን ትላንትና የገጠመ ፈተና ነበረ። ባይዘው በጣም የተደነኩበት አንደኛ ሃይማኖት ላይ ምን አይነት ስትሮንግ የሆነ ሰው መሆኑን አይቻለሁኝ። ሁለተኛ ደግሞ የሆነ ከሃይማኖት ባሻገር ባይዘው ወንድነት ራሱ በጣም ፈታኝ ነገር ነው። ወንድ መሆን ስፔሻሊ በጣም ይሄ ወንድ ልጅ ሊፈተንበት የሚችለው ነገር ቢኖር ይሄ በሴት ጉዳይ ነው እና ብቻውን ነው የተጠራው። ሴት ነበረች፣ አንድ ሩም ውስጥ ነው። በዛ ላይ ፔንስዊን ነው። ያንን ነገር ራሱ ተቋቁሞ ማለፉ ይሄ ጾም ላይ መሆኑ አይደለም ወንድ በመሆኑ ብቻ በጣም ሊፈተንበት የሚገባ ወይም ደግሞ የሚችል ጉዳይ ነው እና ያንን ማለፉ ራሱ ለእኔ በጣም በቃ እንጃ እንዴት ብዬ ልንገራችሁ፣ በጣም ጠንካራ ሰው ነህ። የወንድ ልጅ ይሄ በሴት ራሱ መፈተን በጣም ቻሌንጅ ያደርጋል እና ያንን ነገር ራሱ ማለፉ ለእኔ በጣም ትልቅ ነገር ነው። ማለት ብቻቸውን ናቸው ያሉት። በዛ ላይ ፔንስዊን ነው፣ አንድ ክፍል ውስጥ ነው ያሉት። ፔንስዊን ነው ምናምን። ይሄ ወንድነትን ራሱ አሸንፎ ስትሮንግ ሆኖ ኖ ብሎ ነገሮችን ራሱ ኢግኖር ማድረጉ በጣም ትልቅነቱን ነው የሚያሳየው እና በዛ ላይ በጾም ወቅት ነው ይሄ ነገር የተፈጠረው። በቃ ማለት ጥሩ ጥሩ ነገሮችን ነው ብቻ ነው የሚያጋጥሙን ስላልከኝ ነው። እና እንደዚህ አይነት መጥፎ ጉዳዮች ሊገጥሙን ይችላሉ በእንደዚህ አይነት ሁኔታ ውስጥ እና ፈጣሪን ሳታሳዘን እንዲሁም ደግሞ የሆነ መጥፎ ነገር ውስጥ ሳትገባ ይህንን ውሳኔ ወስነክ እንዲሁም ይህንን ፈተና ማለፍ ለእኔ እጅግ በጣም አስደስቶኛል። ነገራችን ላይ እሱን አሁን ደግመሽ ባታስታውሽኝ እኔ ማለት በጣም ቅር የተሰኘውበት ሁኔታ ስለሆነ ባታስታውሽኝ ደግመሽ ከይቅርታ ጋር ማለት ነው። በእርግጥ ለእነሱ ልትነግሪያቸው ያለሽ ግን እኔ ባለሁበት
ጽጌን ለጊዜው ትንሽ ስሟንም መስማት አልፈልግም። ሁኔታውንም የተፈጠረውንም ሁኔታ ምናምን ትንሽ ከብዶኛል። ስለዚህ እሱን እንዳታስታውሹ ከይቅርታ ጋር። ብዙ ነገሮች አሉ፣ ጁሶች አሉ ምናምን ማለት ይሄ ሁሉ ያዘሽልኝ ምንድን ነው? እኔ እኮ አንድ ነው የምጠጣው ወይስ ከሁሉም አንዳንድ? ከሁሉም ደስ ያለህን ጠጣ ነው። ደስ ያለህን መርጠህ ትጠጣለህ፣ ቀስ እያልክ ትጠጣለህ። ተይ እንትን አንጀቴ በጣም ስስ ነው። እንዲህ አትንከባከቢኝ። እንዴት እንዴ? ለጓደኛ ደግሞ ከዚህ በላይ ይደረግ የለ እንዴ? መልካም። ቴንኪዩ የኔ ወንድም፣ በጣም እናመሰግናለን። እንጃ ደስ ሲሉ ሰዎቹ ራሱ በጣም ሪስፔክት አድርገው ነው እያንዳንዱን ነገር እንትን የሚሉልን እና በጣም ነው እናንተንም የምናመሰግነው። ደስ ብሎኛል። ምን አለ መሰለሽ ለመጨረሻ ልሽ የምችለው ነገር በጣም ነው የእውነት በጣም ማለት ምን ብዬ እንደማመሰግንሽ አላቅም።